በትብብር ሂደቱ ከታደሙ የኢትዮጵያ መንግስት ከፍተኛ የስራ ኃላፊዎች መካከል የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራና የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ይጠቀሳሉ። የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ሀደራ አበራ በዕለቱ እንዳሉት የኢትዮ ቻይና ግንኙነት ዛሬ የተጀመረ ሳይሆን ይልቁንም ታሪካዊና ረዘም ያለ ዘመናትን ያስቆጠረ ነው። በግንኙነቱ ሂደት ሁለቱ ሀገራት ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን ማረጋገጥ ስለመቻላቸው ጠቅሰው አብራርተው ተናግረዋል። መሰል የቢዝነስ ትብብሮች የሁለቱን ሀገራት ኢኮኖሚያዊ ተጠቃሚነት የሚያረጋግጡና የሚያፋጥኑ ከመሆናቸው ባሻገር የሁለቱን ሀገራት ግንኙነትና ትብብር የበለጠ የሚያጠናክሩ ይሆናሉ ብለዋል። በሌላ በኩል ኢትዮጵያ በአህጉሪቱና በቀጠናው ያላትን ጉልህ ተጽዕኖና ተሰሚነት አስቀድመው መልእክታቸውን ያስተላለፉት በኢትዮጵያ የቻይና አምባሳደር የሆኑት ቼን ሃይ ናቸው። አምባሳደር ቼን ሃይ የሁለቱ ሀገራት የቢዝነስ ትብብር በርካታ ዓመታትን ያሳለፈ መሆኑን አስታውሰው የሁለቱ ሀገራት ትብብር አህጉሩን ብሎም የቀጠናውን ተጠቃሚነት ለማረጋገጥ ወሳኝ ነው ብለዋል። በተመሳሳይ መልኩ ኢትዮጵያና ቻይና በተለይም በኢነርጂ መስኩና በኮንስትራክሽን መስኩ እንዲሁም በቴሌኮሙኒኬሽን መስኩ ረዘም ላለ ጊዜ በጋራ እየሰሩ ስለመሆናቸው የተናገሩት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የሆኑት ዘለቀ ተመስገን ናቸው። ኮሚሽነሩ ኢትዮጵያ ለውጭ ኢንቨስትመንት ተመራጭና መዳረሻ የሆነች ሀገር ስለመሆኗ ማሳያው ከቻይና ጋር የምታደርገው የቢዝነስ ትብብር የሚጠቀስ ነው ብሏል። ኮሚሽነሩ አክለውም ኢትዮጵያ በማዕድን ዘርፉና በግብርና ዘርፎች ለኢንቨስትመንት ተመራጭ የሆነች ሀገር ስለመሆኗ አንስተው ማብራሪያ ሰጥተዋል። የኢትዮጵያ ኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ በበኩላቸው በሁለቱ ሀገራት መካከል የሚሳለጠው የቢዝነስ ትብብር በተለይም በቴክስታይል መስኩና በማኒፋክቸሪንግ መስኩ እንዲሁም በሌሎች መስኮች በጋራ ተጠቃሚነት ላይ ያላቸው ሚና የላቀ መሆኑን ተናግረዋል። በትምህርት መስክ እንዲሁም በማዕድን መስክና በሌሎች መስኮች ሁለቱን ሀገራት በእኩል ተጠቃሚ ያደረገ ስራ እየተሰራ ስለመሆኑ አንስተው ኢትዮጵያ በዘርፉ ለኢንቨስትመንት ተመራጭ የሆነች ሀገር ናት ብሏል። በአፍሪካ ዘመናዊትና ቀኝ ግዛት ካልተገዛች ሀገር ኢትዮጵያ ጋር የቢዝነስ ትብብር ማድረግ አስደሳች ስለመሆኑ ያነሱት ደግሞ የሺንጂያንግ ግዛት አስተዳዳሪ የሆኑት አርከን ቱኒያዚ ናቸው። በኢትዮጵያና በራስ ገዟ መካከል የተደረገው የቢዝነስ ትብብር በግብርና ምርትና በሌሎችም ላይ የሚሳለጥ መሆኑን አስቀድመው የተናገሩት አስተዳደሩ በማከልም በኢትዮጵያና በቻይና መካከል ያለው የጋራ ትብብርና ግንኙነት ሁሌም እንዲቀጥል ያላቸውን ፍላጎት ገልጸዋል።